እሺ ሰላም እንዴት ናችሁ? ዛሬ የምናየው ስለ ፍሌክስቦክስ ነው። ፍሌክስቦክስ እንደሆነ ነው። ፍሌክስቦክስ ማለት ሌአውት ሞዴል ፎር አሬንጂንግ አይተምስ ነው። ሆሪዞንታሊ እና ቨርቲካሊ አሬንጅ ለማድረግ ነው አይተሞችን ዊዚን ዘ ኮንቴነር ማለት ነው። ስለዚህ እሱን በኤግዛምፕል እንመልከት። ይሄኛው ነው የምንጠቀመው ኤግዛምፕል። ሊንክ አድርገናል ሁለት ስታይሎች፣ ሁለት CSS ሊንክ አድርገናል። ቤዝ ስታይል አለ። ቤዝ ስታይሉን እንዳትነኩት ማስጀመሪያው ነው። ከዚህ በኋላ ያለውን ኤዲት ማድረግ እንጀምራለን። ሁለተኛውንም መጠቀም ትችላላችሁ። የመጀመሪያው ዲስፕሌይ ፍሌክስቦክስን ነው። መጀመሪያ ኮንቴነሩን ነው እንጠቀመው። ዲስፕሌይ ፍሌክስ ይህን ይሰጠናል ማለት ነው። አሁን ፍሌክስ ሞድ ላይ ነው ያለነው። በመቀጠል ፍሌክስ ዳይሬክሽን እንመልከት። ኮለምን እናድርገው፣ ይህን ይሰጠናል። ሮውን ስናደርገው ይህን ይሰጠናል። ሮ ሪቨርስ ይህን ይሰጠናል። መጨረሻ ላይ ኮለመን ሪቨርስ ሮ ላይ እናድርገው፣ ይህን ይሰጠናል። ከዛ በመቀጠል ጀስቲፋይ ኮንቴንትን እንመልከተው። ፍሌክስ ስታርት ይህን ይሰጠናል። ዲፎልቱ ፍሌክስ ስታርት ነው። ፍሌክስ ኢንድ ስናደርገው ይህን ይሰጠናል። ሴንተር ስናደርገው ይህን ይሰጠናል። ስፔስ ቢትዊን ስናደርገው ይህን ይሰጠናል። አላይን አይተምስን እንመልከት። በመቀጠል አላይን አይተምስ፣ ይሄ ደግሞ ለቨርቲካል ነው። ኮሜንት እናድርገውና የላይኛው ፍሌክስ ስታርትስ፣ ከዛ ፍሌክስ ኢንድ ቨርቲካሊ ነው ያንቀሳቀሰው። ጀስቲፋይ ኮንቴንት ኦልዌይስ ማወቅ ያለባችሁ ነገር ጀስቲፋይ ኮንቴንት አፕላይ የሚያደርገው ሆሪዞንታሊ ነው። ባይ ዲፎልት ሆሪዞንታሊ ነው። ቅድም እንዳያችሁት ፍሌክስ ዳይሬክሽን ሮ በሚሆንበት ሰዓት ሆሪዞንታሊ ነው የሚሆነው። አላይን አይተምስ ቨርቲካል ነው ማለት ነው። ሴንተር ስናደርገው ቨርቲካሊ ነው ሴንተር የሚያደርገው። ቤዝ ላይን ፖይንት እናድርገው። ኪ ኮንሴፕት አለ እዚህ ጋር በጣም ወሳኝ የሆነ መመልከት ያለብን። ፍሌክስ ዳይሬክሽን፣ ጀስቲፋይ ኮንቴንት እና አላይን አይተምስ እነዚህ ኪ ኮንሴፕት ናቸው። አንድ ላይ እናያቸዋለን ሶስቱንም። እነዚህ በጣም ኪ ኮንሴፕት ናቸው ፍሌክስ ቦክስ ለመረዳት። የመጀመሪያው ፍሌክስ ዳይሬክሽን ሮ እናድርገው። ጀስቲፋይ ኮንቴንት፣ አላይን አይተምስ ይህን ይሰጠናል።
ፍሌክስ ስታርት እንበለው። ሁለቱንም ፍሌክስ ስታርት። ይሄ ዲፎልቱ ነው። እዚህ ጋር በጣም ማስተዋል ያለባችሁ ፍሌክስ ዳይሬክሽን ሮ ማለት ዲፎልቱ ነው። ባይ ዲፎልት ፍሌክስ ዳይሬክሽኑ ሮ ነው። ባይ ዲፎልት ጀስቲፋይ ኮንቴንቱ ፍሌክስ ዳይሬክሽን ነው። ባይ ዲፎልት አላይን አይተምሱ ፍሌክስ ስታርት ነው። ይህን ኦልዌይስ ማወቅ አለባችሁ። ፍሌክስ ኢንድ እናደርገው ሆሪዞንታሊ ኢንድ ያደርገዋል። ሴንተር ስናደርግ ሆሪዞንታሊ ሴንተር ያደርገዋል። ስፔስ ቢትዊን ሆሪዞንታሊ ስፔስ ቢትዊን ያደርጋል። አራውንድ ኢቨንሊ ፍሌክስ ስታርት ላይን አይተምሱን ፍሌክስ ኢንድ እናድርገው ቨርቲካሊ ኢንድ ያደርገዋል። ሴንተር ቨርቲካሊ ሴንተር ያደርገዋል። ቤዝ ላይን አለ ማለት ነው። አሁን ኮለመን አድርገን እንመልከት። ኮለመን ስናደርግ ይቀያየራሉ። ጀስቲፋይ ኮንቴንቱ ቨርቲካል ይሆናል፣ አላይን አይተምሱ ሆሪዞንታል ይሆናል። ይሄ በጣም ወሳኝ ነገር ነው። እንመለከተዋለን በኤግዛምፕል። አሁን ልክ ኢንድ ስናደርገው ቨርቲካሊ ነው የሚሆነው ቼንጁ። በደንብ ተመልከቱ፣ አይታችኋል። ተቃራኒ ነው የሚሆነው፣ ቨርቲካል ይሆናል። ሴንተር ስናደርገው ቨርቲካሊ ሴንተር ያደርገዋል። ቀደም ሆሪዞንታሊ ነበር። አሁን ስፔስ አራውንድ ስንል ቨርቲካሊ። ስፔስ ኢቨንሊ ስንል ቨርቲካሊ ነው አፕላይ የሚያደርገው። አላይን አይተምሱ አሁን ሆሪዞንታል ነው። ሴንተር ስናደርገው አሁን ይሰራል። መጀመሪያ ፍሌክስ ኢንድ እናድርገው። ሆሪዞንታሊ ነው አፕላይ የሚያደርገው። ሴንተር ስናደርገው ሆሪዞንታሊ ነው ሴንተር የሚያደርገው። ቤዝ ላይን ስናደርገው ሆሪዞንታሊ ነው። ኢፌክቷን ሆሪዞንታሊ ይሆናል ማለት ነው። ይሄ ወሳኝ ነገር ነው። አሁን ሮ ሪቨርስን እንመልከት። ይሄ ሮ ሆኖ ሪቨርስ ነው። በደንብ አስተውሉ። ስለዚህ ኤቭሪቲንግ ሪቨርስ ነው። ሮ ሆኖ ሪቨርስ። ፍሌክስ ኢንድ ስናደርገው ተቃራኒውን ነው የሚሰራው። ይሄ ሆሪዞንታል ነው የሚሆነው፣ ይሄ ደግሞ ቨርቲካል ነው የሚሆነው። ፍሌክስ ኢንድ ስናደርግ ኢንድ ያደርገዋል። ጀስቲፋይ ኮንቴንቱ ነው ሪቨርስ የሚሆነው። ሴንተር ያደርገዋል። ቤዝ ላይን ሴንተር ፍሌክስ ስታርት ፍሌክስ ኢንድ ፍሌክስ ኢንድ እዚህ ጋር ሁለቱንም አጥፍተን እንመልከታቸው። ዲፎልቱን ተመልከቱት። ይሄ ነው ዲፎልቱ ባይ ዲፎልት። ስለዚህ አሁን አንታይ ክሎክዋይዝ እናሽከርክረው። አሁን አንታይ ክሎክዋይዝ ነው እናንቀሳቀሰው። ሴንተር እናርገው። በደንብ ተከታተሉ።
ፍሌክስ ኢንድ አንታይ ክሎክዋይዝ ነው እያሽከረከርን ያለ ነው። እዛ ሴንተር ከዛ ፍሌክስ ስታርት ሴንተር ፍሌክስ ኢንድ መጨረሻ ላይ እንሰጠናል። ኮለመን ሪቨርስ አድርገን ደግሞ እንየው። ሁለቱንም አጥፍተን እንመልከተው። ይሄ ነው የሚሰጠን ባይ ዲፎልት ይሄ ነው። ፍሌክስ ኢንድ እናድርገው። ሴንተር ፍሌክስ ስታርት። አሁንም ቢሆን ጀስቲፋይ ላይ ነው። ጀስቲፋይ ነው ሪቨርስ የሆነው። ጀስቲፋይ ኮንቴንቱ ቨርቲካሊ ሪቨርስ ሆኗል። ሴንተር ፍሌክስ ኢንድ አንታይ ክሎክዋይዝ እያሽከረከር ነው። ሴንተር ፍሌክስ ኢንድ አሁን ደግሞ መልሰን ሴንተር እናደርገዋለን። ፍሌክስ ስታርት ይኸው አንታይ ክሎክዋይዝ አሽከረከር ነው። ሴንተር ሴንተር ሁለቱም ሴንተር ስናደርግ ሴንተር ይሆናል። ይህም ሌላ ነገር ሳይሆን ኪ ኮንሴፕቶች የሚባሉት እነዚህ ናቸው። ፍሌክስ ዳይሬክሽን፣ ጀስቲፋይ ኮንቴንት እና አላይን አይተምስ። በመቀጠል ፍሌክስ ራፕ እንመልከት። ፍሌክስ ራፕ፣ አላይን ኮንቴንት እና ጋፕ። ፍሌክስ ራፕ፣ አላይን ኮንቴንት እና ጋፕ እንጠቀም። እዚህ ጋር ዱፕሊኬት እናርጋቸው። ወደ 4 ጊዜ ዱፕሊኬት አድርገናል። ይሄን ይሰጥናል። አሁን ስታይል እናድርግ። ፍሌክስ ራፕ ኖ ራፕ ነው ባይ ዲፎልት ኖ ራፕ ነው። ራፕ እናርገው። ራፕ ስናረግ አንድ ነገር ይፈጠራል። አላይን ኮንቴንት የሚባለው ፊቸር አንሎክድ ይሆናል ወይም ደግሞ መጠቀም እንችላለን። ፍሌክስ ራፑን ራፕ በምናደርግበት ሰዓት አላይን ኮንቴንቱን መጠቀም እንችላለን። አሁን አላይን ኮንቴንት ሴንተር እንበለው። ይኸው ሴንተር ያደርግልናል። ግን ኖ ራፕ ስናደርግ ግን አይሰራም። ይሄ ነገር የሚሰራው ሁል ጊዜ ራፕ በሚሆንበት ሰዓት ነው። ቤዝላይን ስፔስ አራውንድ ስፔስ ኢቨንሊ ስፔስ ቢትዊን ጋፕ እንስጠው። ይህን ይመስላል ማለት ነው። በመቀጠል ፍሌክስ ግሮን እንመልከት።
ፍሌክስ ግሮን እንመልከት። እዚህ ሁለተኛው ስታይል ላይ መቀጠል ትችላላችሁ። ከዚህ በኋላ ግን እዚህ ላይ መቀጠል ትችላላችሁ፣ የእናንተ ምርጫ ነው። እዚህ ጋር ወደ መጀመሪያ ወደ ቦታው እንመልሰው። ስታይል እናደርግ። ላይተማን ፍሌክስ ግሮ ዋን ፍሌክስ ግሮ ምንድነው የሚያደርገው? ሁለቱም ስናደርገው እንደዛ ያደርጋል። ሪሜኒንግ ስፔሱን ቴክ አድርግ ማለት ነው። በቃ እንደምታዩት ሪሜኒንግ ስፔሱን በሙሉ ቴክ አድርግ ያለ ነው። ፍሌክስ ሽሪንክ ሄዶ 5 አድርገናል። ሪሳይዝ በምናደርግበት ሰዓት ቶሎ ብሎ ሽሪንክ ያደርጋል። አይታችኋል። አይተም 2 እናድርገው። ቶሎ ብሎ ሽሪንክ ያደርጋል ሪሳይዝ በምናደርግበት ሰዓት። ዜሮ ስናደርግ ደግሞ ሽሪንክ አያደርግም ማለት ነው። ፍሌክስ ቤዝ ይሄ ደግሞ ኦሪጂናሊ የሚኖረው ዊድዝ ማለት ነው። ኦሪጂናሊ የሚኖረው ሳይዝ 500 ፒክሰል እናደርግ አይታችኋል። ይጨምራል። ኦሪጂናሊ የሚኖረውን አፌክት ያደርጋል ማለት ነው። እነዚህን ሁሉ ግን ሶስቱንም አሳጥረን መጻፍ እንችላለን። ሁሉንም እነዚህ ሶስቶቹን ፍሌክስ ግሮ፣ ፍሌክስ ሽሪንክ እና ፍሌክስ ቤዚስ አንድ ላይ ኮምባይን አድርገን በሾርት ከት በሾርት ሃንድ መጻፍ እንችላለን። እነዚህ ማለት ነው። ይህን የሚያስችለን ደግሞ ፍሌክስ የሚባለው ነው። ፍሌክስ ታቻል። ፍሌክስ 1 ስንል ሶስቱንም ያቀፈ ነው። ፍሌክስ 2 ላይ ስናደርገው ይቀያየራቸዋል ማለት ነው። ይሄ ሾርት ከቱ ነው። ሶስቱንም አቅፎ የያዘ ነው በኦርደር ማለት ነው። ዜሮ ስናደርገው ይሄው እንደዚህ ያደርጋል። በመቀጠል አላይን ሰልፍ እንመልከት። አላይን ሰልፍን ከአላይን አይተምስ ጋር ነው የምንጠቀመው። ኢንዲቪጁዋሊ አፕላይ ለማድረግ ማለት ነው። ኢንዲቪጁዋሊ አይተሙ ላይ አፕላይ ለማድረግ ነው። አሁን ቤዝ ላይን ስንል ለብቻው ቤዝ ላይን ይሆናል። አይተም 2 ስናደርግ አይተም 2 ለብቻው ቤዝ ላይን ይሆናል። አይተም 3 ለብቻው። ፍሌክሲንግ ስናደርግ አይተም 3 ለብቻው ፍሌክሲንግ ይሆናል ማለት ነው። አላይን ሰልፍ ማለት እንደዛ ነው። ሴንተር ስናደርገው የመጨረሻው ኦርደር ነው። ኦርደር ኔጋቲቭ 1 ስናደርግ አይተም 3 ፊት ላይ መጀመሪያ ላይ ይመጣል ማለት ነው። አይተም 2 አይተም 2 1 ብናደርግ ለውጥ አይመጣውም። ምክንያቱም ባይ ዲፎልት 0 ስለሆነ 2 ስናደርገው መጨረሻ ላይ ነው። ኦልሬዲ መጨረሻ ላይ ነው ያለው። አይተም 1 ግን ስናደርግ 1 በምናደርገው ሰዓት መጨረሻ ላይ ነው የሚሆነው። ለምን? ባይ ዲፎልት ኦርደሩ የሁሉም ኦርደር 0 ስለሆነ ማለት ነው። 3 2 1 ይሆናል ማለት ነው። ሪቨርስ ሆኗል።
ይህን ግን በሌላ መልኩ በተሻለ መልኩ መስራት እንችላለን። ሪቨርስ ለማድረግ የተሻለ መንገድ አለ። እሱ ምንድነው? ፍሌክስ ሮ ሪቨርስ የሚባለው መጠቀም ታቻል 3 2 1 አደረገው። ከዛ እዚህ ጋር መተን ፍሌክስ ኢንድ እናደርገዋለን። ከዛ 3 2 1 ሆኗል። እዛ ሴንተር እናደርገዋለን። ይኸው ሴንተር ሆነ ማለት ነው። ፍሌክስ ኢንድ ማድረግ መጨረሻ ላይ ማድረግ እንችላለን። ሪቨርስ ለማድረግ ይሄ የተሻለ መንገድ ነው። ይሄን ይመስላል እንግዲህ። አመሰግናለሁ።